ጠቅላይ ሚኒስትሩ ወደ ስልጣን በመጡ ወቅት ላይ የነበረውን ኢቢሲ የነበረውን ፋና ማየት ብንችል ደስ ይለኛል። በሩብ ደረጃ የዛን ሰሞን የህዝብ ሁሉ ጥያቄዎች ኢቢሲ በር ላይ ሰላማዊ ሰልፍ አድርገህ ትገልጽ ነበር፣ ይዘግቡት ነበር። ይሄ እነኚህ የዲሞክራሲ ተቋማት ግንባታ አገር ውስጥ በጠንካራ መሰረት ላይ እስካልተጣሉ ድረስ የትኛውም ለምን የመላእክት ክንፍ አውቶ አይመጣም። አንድ መሪ ለውጥ አይመጣም። የመላእክት ክንፍ እንኳን ቢተከልለት ለውጥ አይመጣም። እነኚህ የዲሞክራሲ ተቋማት የግድ ገለልተኛ ሆኖ ምርጫ ቦርድ ገለልተኛ መሆን አለበት። ኢሰመኮማ ያው እያየነው ነው ያለውን ችግር። አሁን ደግሞ አዲስ ሰው ተተክቶለታል። ኢህአዴግ ውስጥ የቆየ ሰው ነው በጣም። እኚህ ሰው ወደ ስልጣን ሲመጡም ብዙ እንትኖች ተነስተዋል። በጠቅላይ ሚኒስትሩ አንደበት ጭምር ፓርላማ ላይ የቀድሞው ዶክተር ዳንኤል ሲተቹ ሰምተናል። በጣም በርካታ የሰብአዊ መብት ጥሰቶችን ጭምር ኢቭን የፖለቲካ ፓርቲዎች እኮ ችግር ሲገጥመን አባላቶቻችንን ሄደን ኢሰመኮ ነበር ምንጠይቀው ቁጥር ተሰወሩብን፣ ታሰሩብን እያል እንዲህ አይነቱን ተቋማት ገለልተኛ አድርጎ የዲሞክራሲ ተቋማት ገለልተኛና በአቅማቸው መጠን የሚንቀሳቀሱ መሆን አለባት። የእነሱን አቅም ማጎልበት፣ የፍትህ ተቋማቱን ፍርድ ቤት፣ ፖሊስ፣ የደህንነት ተቋማት በግልጽ አሰራር የሚንቀሳቀሱ መሆን አለባቸው። እያየነው እኮ ነው። የፍትህ ተቋማት ፍርድ ቤት የፈታውን ፖሊስ አልፈታም ብሎ መከራ ያበላል። ከፍርድ ቤት በላይ የሆኑ ሹማምንትና ድርጅቶች ተፈጥሩበት ዘመን ነው።